አላህ በተከበረው ቃሉ ትናንትና የተከበረውን የረመዳንን ወር ሸኝተናል። አላህ በተከበረው ቃሉ ስለ ረመዳን ሲነግረን የረመዳን ወርቃማ ቀኖችን እንድንጠቀም ሲያበረታታን አያመን ማዕዱዳት ብሎን ነበር። ጥቂት ቀኖች ናቸው ብሎን ነበር። ጥቂት ቀኖች ምንም ሳናውቃቸው የሰራንባቸውን ሥራ ይዘው ሄደዋል። ረመዳን ተመልሶ ሲመጣ እኛ ምድር ላይ ረመዳንን ተቀብለው ከሚያስተናግዱት አንሁን ምንም የምናውቀው ነገር የለም። ምንም እንኳ ረመዳን ቢያልቅም የመልካም ሥራ ጊዜ አላለቀም። የመልካም ሥራ ጊዜው ማብቂያው ሞት ነው፣ ወር ሳይሆን። ሸዋል ወር ሙሉ የተኛውን ቀን 6 ቀን ብቻ መርጦ መጾም ይቻላል ብለን ከኛ የሚጠበቀው የዓመት ሙሉ ፈርድ ጾምን የመጾም አጅር ለማግኘት ከረመዳን በኋላ ከሸዋል ወር ውስጥ 6 ቀን መጾም ነው የሚጠበቅብን። ከመሃልም ከፊትም ከመጨረሻም ይቻላል። ነገር ግን የቱ ነው የሚሻለው? ሸዋል 6 ቀኖችን ከወር ውስጥ ቤተኞቹ ሳምንቶች ቤተኞቹ ቀናቶች ብጾም ነው የሚሻለው የሚለው ላይ ከነቢዩ በሐዲስ የተረጋገጠ ዒባዳ ነው። ከመሆኑም ጋር አንዳንድ አይጾምም የሚል አቋም ያላቸው ሰዎች አሉ። በየጊዜው ስለ ሸዋል ጾም በተነገረ ቁጥር ኺላፍ የሚያነሱ ሰዎች፣ ኸይር ሥራ ላይ እንዳይሳተፉ ሰበብ የሚሆኑ ሰዎች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ከተናገሩ ሁሉም ንግግሮች መቆም አለባቸው። ሰዎች ቢናገሩም ተቀባይነት አያገኙም። ፈስአሉ አህለ ዚክሪ ኢን